ብዙ ጊዜ ለመለወጥ እናቅዳለን ለምን አይሳካልን ነው አሁን በለመድነው ኃጢያት ሁሉ መላሰን እንወድቅበታለን ለምንድን ነው ካላችሁ ንቃት ስለሌለን ነው ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው እሱን ማለት ነው ምን ማለት እንደሆነ እንገራችሁ ከቃሉ ጋር ናችሁ ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት እንገራችሁ አንድ የሥራ ባልደረባዋ እንዲህ ይላታል ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል ስንት ሰዓት እንገናኝ ከምሽቱ 1 ሰዓት ነው የሚመችኝ ቀን ብዙ ስራ አለኝ አላት ኖ እዚህ ላይ ነው መንቃት የሚያስፈልገው 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ስንት ሰዓት ሊቆይ ነው ከቤት 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል 5 ሻይ ላፍላለ ቢባል 6 እዚህ ኋላ ምን ይሆናል አልነገርም መንቃት ማለት ምን ማለት ነው መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው መጀመሪያ ምክንያቶቹን ነው ተአቀብ እምንውሳት ከመይትደቅ በአብያት በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት ኃጢያቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው መንቃት ማለት ይሄ ነው አላችሁን ሌላው መትጋት ማለት ማዘውተር ማለት ነው እስኪ ማዘውተር በሉ እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁን አውጡ እንጂ በደም ከፍ አድርጋችሁ ካሁን በፊት እኔ አልተገኘውም ለካ እሺ እግዚአብሔር ይስጥልን ስለዚህ እንንቃ በሉ እስቲ መንቃት ማለት መትጋት ማለት ነው እንግዲያው ምን ማለት ነው መትጋት ማለት ደግሞ ማዘውተር ነው እስኪ አንድ ጥያቄ ልጠይቃችሁ ወታደር ስፖርት ይሰራል 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም ስፖርት 4 ቀን ሰርታችሁ ብትተውት ምን ይሆናል ስትራፖ ነው የሚሆነው ስለዚህ ምን ማለት ነው ማዘውተር እስኪ ማዘውተር በሉ ጂም በአማርኛ ምንድነው የአካል እንቅስቃሴ ማለት ነው አይደል ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው በቃ ተውትሽ እሺ የጂም ቦታ ምንድነው የስፖርት ማዘውተሪያ እስኪ የስፖርት ማዘውተሪያ በሉ ማዘውተሪያ ነው ለምን ማዘውተሪያ የተባለው ለበራሱ ተርሙ ማዘውተሪያ የተባለው ለምንድን ነው አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው ስለዚህ ሁሉ ጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው አምና ሰጠን ዘንድሮ ሰጠን እንዴት ሰጠን አትበሉ እስኪ አምላ በሉ አምና በላሁ በሉ የዛሬ 10 ዓመት በላው በሉ የዛሬ 20 ዓመት በላው በሉ የዛሬ 30 ዓመት በላው አይ እንግዲህ ሲብቃይ በሉ እስኪ አይ ተበላላችሁ አሁን ሄዳችሁ ስለዚህ እንደዚህ ነው ማዘውተር አይውል ካላዘውተርከው እንዴ የዛሬ ሳምንት ምን የመሰለ ሙክት በልቼ አሁን ኧረ አትልም ዛሬም ትበላለህ ሽሮም ሆነ ቆሎም ሆነ ስለዚህ ሁሉ ጊዜ በጎ ስራን አድርጉ በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያድነው እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት ጸሎት ለምሳሌ ሳምንት በወኔ የጸለያችሁ አትተውት ጸሎቱ መብዛቱ ሳይሆን መዘውተሩ ነው ባይገባችሁም አዘውትሩት ቤተክርስቲያን መሄድን ጥሩ ህሊና ባይኖራችሁም አዘውትሩት ዝም ብላችሁ ስታዘወትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ ያመመ እየደማ እየተላጠረ የሚታረሰው ከዚያ በኋላ ግን እሾህ የሚጨብጥ እጅ ማግኘት ይቻላል ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን ነቅተን ቤተክርስቲያናችንን እንድንጠብቅ እግዚአብሔር ይርዳን የሰላም አምላክ ኢየሱስ ክርስቶስ የሰነፈው ልባችን በወንጌል ሰላም ያንቃልን ይቆየን ስብሐት ለእግዚአብሔር